ኡስታዙን አስረድተኛል። ጥሩ ተረድቻለሁ። በራሴ አንግል አስቤ ድንበር አልፌም ተናግሬያለሁ። እንደው ላላህ ብለህ አፉ እንድትለኝ ማለት ነው። ወላሂ የልብ ተናግሮ አፉ ችግር የለውም አብሽር። እኔ እዚህ ምድር ላይ ማንኛውም ሰው በእኔ ጉዳይ ላይ ድንበር ያለፈ ሰው ካለ የሰማም ይስማ፣ ያልሰማም ማይስማ ይቅር ብየዋለሁ። ከአላህ ፊት በእኔ ስም ማንም ሰው እንዲጠየቅ አልፈልግም። ማንም ሰው ከአላህ ፊት በእኔ ስም እንዲጠየቅ አልፈልግም። ተደብቆም ሆነ በግልጽም በገሃድም ያማኝ እና በክፉ ያነሳኝም ሰው ካለ አምላኬ አላህ ሆይ ይቅር በለውና በአማኝ ልክ መልካምን ምንዳ ስጠው፣ ወደ አንተም አቅርበው። ለሰዎች የተደበቀን ሐሰት የተደበቀውን እውነት ግለጥላቸው። እኔ ለሰዎች መልካምን አልመኘው። እኔ በእኔ ምክንያት ከአላህ ፊት ሰው ቢጠየቅና ቢቀጣ ምን እጠቀማለሁ? እያየሁ ጀሃነም ውስጥ ገብተህ እኔን ስለተናገርክ ብትቀጣ እኔን ገነት ላይ ከፍ አያደርግም። ስለዚህ ማንም ሰው ይሁን እኔ ይቅር ብያለሁ። ግን ያልገባው ማንኛውም ክርስቲያንም ይሁን የሌላ እምነት ተከታይም ይሁን በቃ ዓላማችን እውነት ላይ መድረስ ነው። የነብያትን መንገድ ማወቅ ይሁን ተው። ህይወት ነው፣ ህይወት ነው። በህይወት ላይ አትቀልዱ። ህይወታችሁን እድል አታድርጓት። ልክ አንድ እድል ተጠቅመህ ከባድ የሆነ ነገር ነው ልጆች። እናንተ ቀላል አድርጋችሁ ታዩታላችሁ አይደለም? ከባድ ነው። በሌላ ነገር ላይ በተሳሳቱ ችግር የለውም በምድራዊ ህይወት ላይ። ይሄ ግን ቀላል የህይወት ጉዳይ ነው። እነ አብርሃም እነ ይስሐቅ እነ ያዕቆብ ዝም ብለው በከንቱ አይደለም እዚህ ቆይተው አስተምረው የሄዱት። ያን ሁሉ መስዋዕት የከፈሉበት በከንቱ አይደለም። አብርሃም እሳት ላይ ተወርሮበታል ለዚህ ለእውነት ሲባል። ዮናስ በአሳ ነባሪ ሆድ ውስጥ ተጥሎበታል። ዮሴፍ እስር ቤት ውስጥ ገብቶበታል። ኢየሱስ ወይንም ዒሳ አይሁዲዎች በእርሱን ለመግደል ለመስቀል እስከ ማሴር ደርሰውበታል። አምላክ አላህ ከእጃቸው ነጥቆ ባይወስደው ነው። በቀደሙት ነቢያቶች ላይ ብዙ መከራን አድርሰዋል። በነቢዩ ሰለላሁ ዐለይሂ ወሰለም ላይ አሳደዋቸዋል። የግድያ ሙከራን በርካታ አድርገውባቸዋል። ያ ሁሉ ዝም ብሎ በከንቱ ይመስላቸዋል? አምላክ ጸጥ ያላቸው ነቢያቶችን ያ ሁሉ መከራ እየደረሰባቸው የህይወት ጉዳይ ስለሆነ፣ ስለዚህ ቆም ብላችሁ አስቡ፣ ቆም ብላችሁ አስቡ። ሁላችንም አንዱን አምላክ የአብርሃም የይስሐቅ የያዕቆብን አምላክ እናምልክ ነው፣ ሌላ አይደለም። አላህ በቁርአን ላይ ሲናገር ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም ይላል። አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ። እናንተ አይሁዲዎችና ክርስቲያኖች ሆይ የመጽሐፉ ባለቤቶች እኛንም እናንተንም እኩል ወደሚያደርገን ንግግር ወደ አንዱ ንግግር ብቻ ነው። ያ ምንድን ነው? አንዱን አምላክ እንጂ በብቸኝነት እርሱን ብቻ እንጂ ሌላን ማንንም አናምልከው ወደሚል ንግግር ብቻ ጥራቸው። በእርሱ ላይ ማንንም አናገራበት። ገብታችኋል? ያ ነው። ቆም ብላችሁ አስቡ። ማንም ሰው በእኔ ላይ ወሰን ያለፈ ሰው ካለ አምላክ ያለ ሆይ አንተ ምስክር ነህ፣ እኔ ይቅር ብየዋለሁ። በእኔ ማንም ሰው የውመል ቂያማ ከአላህ ፊት ቆሞ እንዲጠየቅና እንዲቀጣ አልፈልግም። ከማ ቃል አልኢማም አሕመድ ብኑ ሐንበል መጨረሻ ህይወታቸው ላይ ምን አሉ? አምላክ ያለ ሆይ በእኔ ምክንያት አንተ ፊት ማንም ሰው ተጠያቂ እንዳይሆንብኝ አንተ ምስክር ሆነኝ፣ እነሆ ይቅር ብየዋለሁኝ፣ ይቅር ብየዋለሁ ብለው ተናግረዋል። ይቅር ብያለሁ ማንኛውም ሰው። እሺ ልጆች እዚህ ሶላት ስለደረሰ ጃ ምናምን አሉ። ኢብሩ ፍላድ አለ። ቀጥሉ። ባረከላሁ ፊኩም። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። አለንላይ ጥሪ ብናቀርብልህም እምቢ ብለሃል። እንግዲህ መምጣት ያው በአካል መተን እንጥራህ ብለን ነው። እንግዲህ ያው የኛ ፐርሰናል ጥያቄ ነው። እሺ ፐርሰናል ጥያቄዎች ናቸው። ድንገት እርሶ ፈቃደኛ ከሆኑ እንደውም ያስገቡኛል ብዬ አላሰብኩም። ፋኪያ ሞዴሬተርክ ጀዛከላህ። ቢቻል ከፈጠር በኋላ እንገናኝ ወይስ እንዴት ነው? ጥያቄን ጠይቅ፣ አስተናግራለሁ። ሃይማኖታዊ ጥያቄ ካለ ጠይቅ። አይ ሃይማኖታዊ ጥያቄ የለኝም። እኔ ፐርሰናል ስላንተ ነው ጥያቄ። አይ ትጠይቃለሽ፣ አናግረኝ እመልስልሃለሁ። ጥያቄን ትጠይቀኛለህ ወይም ጠይቅ። እሺ ልጠይቅህ? ጠይቅ፣ ችግር የለም። ከይር ኢንሻአላህ። ሶስት ናቸው ጥያቄዎቼ። አንደኛው ጥያቄ ያው አመጣጡ መሰረቱ እስልምናን በመስደብ ረሱልን በመስደብ ሰለላሁ ዐለይሂ ወሰለም የሱም በላ ለኔም ተርፎ ነበር ያለ ባለፈው ረመዳን ላይ ያው ብዙ ሙስሊሞች ያውቁታል። እና
አላህን በመስደብ በቃ አቴንሽን ፈላጊ ለእስልምና ያለው ጥላቻ እጅግ በጣም ክፉ ከሆነ ጋር እንዳንተ አይነት እንደዚህ ተፍሲርን በትክክል የሚያውቅ ቃል አላህ ቃል ረሱል የሚያስተምር ሰው ሂዶ መቀመጡ ትክክል ነው ወይ ነው የመጀመሪያው ጥያቄ። ሁለተኛ ደግሞ ሂደህ ከሱ ጋር መወያየት ለእስልምና የሚያመጣው ጥቅም አለው ወይ? ከእስልምና አንግል ደግሞ የሚጠቅመው ጥቅም አለው ወይ? ሶስተኛ ደረጃ ደግሞ አንተ ሂደህ እዛ በመወያየትህ የመጨረሻው ጥያቄ ነው እንግዲህ ተሰምቶ የማይታወቁ ስድቦች እንደውም በፊት ረሱል ላይ ነበር፣ አሁን ወደ አላህም ሂደው እጅግር ያለው ሯጭ ጅኒ ምናምን በሚሉ ሰዓት እንደ አንድ ሙስሊም ያው እስኪ አንተ ምን ይሰማሃል? እናም ደግሞ እኛ እንደ ሙስሊም ደግሞ በጣም አንተ ላይ ቀልቤ በጣም የተሰበረው በጣም እና እስኪ ድንገት ለቀልቤ ረፍት የሚሆን ወይ ደግሞ ቀልቤ ሊጠግን የሚችል ለአንድ ሙስሊም ወንድምህ እስኪ አንተ ምን ትሰማለህ? እሺ መልካም። አንደኛ እንደው ብዙ ሰዎች አውራው ተወያዩ ይሄ ልጅ ከሚል አንጻር ነበር የዛኔ የሄድኩት። የመረጥነው ርዕስም የለም፣ ቀንም እኔ ጋር አልመረጠም፣ ሰዓትም እኔ ጋር አልመረጠም። ግን ፕሮፋይል ተሰርቶ ተዟዟረ። ከዚያ በኋላ እሱ ደስ ባለው አርዕስት፣ እሱ ደስ ባለው ቀን፣ እሱ ደስ ባለው ሰዓት በዚያ ሰዓት ተገኘንለት። በዚሁ አጋጣሚ ከሰዓቱ ዘግይቶ የመጣው ምናምን እያሉ ያወራሉ ሰዎች። በሰዓቱ ዘግይተን አይደለም የመጣ ነው፣ በሰዓቱ እንደመጣህ ነበረ የዛኔ ራሱ በፈለገበት ሰዓት። ግን ወዲያው መጥተው ሪፖርት አደረጉት፣ ወዲያው አዘጉት። ሄዳችሁ ፖስት ላችኋለሁ ማየት ትችላላችሁ። ከዚያ በኋላ ሌላ ሰው ነው መጥቶ እንደገና ያስከፈተው። ከዛ በሌላ አካውንት መጥቼ እንዳውም አገኘሁላችሁ። ብዙ ጊዜ ክርስቲያኖች ከዚህ ልጅ ጋር አውራ ተወያይ ምናምን ስለሚሉ እንደው የተለየ በእስልምና ላይ የሚያነሳው ነገር አወዛግቧቸው ኑሮ ስለነበር በእስልምና ላይ የሚያነሳቸው ጥያቄዎች መልስ ያገኙ ዘንድ ብለን በዚያ ቦታ ላይ ሄድንላቸው። በእርግጥ ልጁን እኔ እንደ አንድ ልጆች መጥተው እዚህ እንደሚጠይቁ ልጆች ከዛ የተሻለ አድርጌ አላየውም፣ እውነት ለመናገር ማለት ነው። ከተቻለ እንዳውም ስነስርዓት ያላቸው አባቶቻቸው መጥተው ቢወያዩ እንደ መምህር ዘበነ ምናምን ብለው የሚያከብሯቸው ወይም ሌላም ዲያቆን ሄኖክ ምናምን የሚባሉ ስርዓት ያላቸው እምነታቸውን በደንብ የሚያውቁ ሰዎች አሉ። እነዛ ጋር አሁንም ቢሆን ራሱ በጣም ደስ ይለናል። ህዝበ ክርስቲያኑን ወደ ኢስላም መጥራት ስላለብን የነቢያትን መንገድ ማስተማር ስላለብን አሁንም ቢሆን ያው እነዚህ መምህሮች ቢመጡ እዚህ ላይ ሶሻል ሚዲያ ካልናቸው ቢያወሩኝ በጣም ደስ ይለኛል። በስነስርዓት አወራቸዋለሁ። እነዚያ ጋር ብናወራ ደስ ይለኛል። ግን የዛኔ ስለሆነው ነገር እንቀጥላል። ከዛ ሄድን። ርዕስት ራሱ የመረጠን አዘጋጀዋልና በዚያ ላይ ገባንለት። ከዚያ በኋላ ያወራነውን አወራን። በዚያ ቦታ ላይ አምላክ ማን ነው የሚለው ነበር አርዕስቱ። እውነተኛውን አምላክ ደግሞ ለሰዎች ማሳወቅ አለብን በሚለው እርሱም የመሰለውን እውነተኛ አምላክ ነው ብሎ እንደ ክርስቲያንነቱ ያንን ሊሰብክ መጣ። በዚያ ልዋይ እኔም ደግሞ አምላክ ማን ነው የሚለውን አላህ ነው የሚለውን እንደ እምነት ያንን ልናወራ መጣ። ከዚያ በኋላ የመጀመሪያ 5 ደቂቃ ነበር። እርሱ ያንን ያዘና አምላክህ ማን ነው የሚለውን ማን ነው በነቢያት የተሰበከ አምላክ ነው አርዕስቱ። ማን ነው አምላክህ ከሚለው ጀምርና አምላክህን ነቢያቶች ቀድሞ የነበሩ ነቢያቶች እንደሰበኩት አስረዳ ተባለ። አምላኬ ያህዌ ነው አለ። ሰምታችሁት ከሆነ ክርስቲያኖች ያህዌ ነው አምላኬ አለ። በጣም ጥሩ። እንግዲህ አሁንስ ያህዌ አምላኩ መሆኑ ስበክ ተባለ። አላህ ሰይጣን ነው በማለት ጀመረ። ልጁ ተው፣ ስነስርዓት ያዝ። እንደሱ የሚል ቁርአንም ሐዲስም ላይ የለም። እንደው ከቁርአኑ ላይ ከሐዲሱ ላይ ያገኘሁት ፍቺ ነው እንኳ ካልክ እንደሱ ብሎ የፈታ አንድ ሊቅ ልታመጣ ትችላለህ? አትችልም አልኩት። ሊያመጣም አልቻለም። ግን ልጁ ተሳዳቢ ነው የምንላቸው ለዚህ ነው። ስድብ ብሎ ማለት በቁርአን ላይ ወይንም በሐዲስ ላይ የሌለ በአምላክ ላይ የሚቀጠፍ ቅጥፈት ማለት ነው። እሺ እኔም ለምሳሌ መጽሐፍ ቅዱስ ላይ መጥቼ መጽሐፉ ላይ ብሉይ ኪዳንም አዲስ ኪዳንም ላይ የሌለ ነገር ከራሴ አምጥቼ ብናገር ያ ስድብ ይባላል። ሰይጣን ነው ብሎ ይፈታልህ አንድ ሊቅ ልታመጣ ትችላለህ? እሺ ከሊቃውንቶች በቁርአን በሐዲሱ ላይ የለም። እሺ ከዚያ ልታመጣ ትችላለህ? ሊያመጣ አልቻለም። ከዚያ ጀመረ። አርዕስቱ ማነው አምላክ ሆኖ ሳለ ልክ እንዲሁ ሚጢጥየዋ አይሻ ማለትም ጀመረ። ተው እንደሱም አትበል ብዬ አስቆምኩት። ታስታውስ ከሆነ እንደሱ የሚል ልታመጣ ትችላለህ? አትችልም አሁንም አልኩት። በፍጹም አልቻለም። ይሄንንም
ከዚህ በፊትም ስናገር የነበረው ልጁ በራሱ እየተፈላሰፈ በቁርአንና በሐዲስ ላይ የራሱን ግምት ነው ሲናገር የነበረላቸው። ያንንም አሳያቸው የዛኔ። ከዚያ መካከል ይሄ ሁለቱ እኪስ ሰይጣን ነው ብሎ ይፈታልህ አንድ ሊቅ አምጣ ሊያመጣ አልቻለም። አይሻ ቢጥዲ የነች የሚል አምጣልን በፍጹም ይሄንንም ሊያመጣ አልቻለም። እንቀጥላለን። ከዚያ በኋላ እንዳጠቃላይ አረስቱ ማን ነው አምላክ የሚለው ነበር። ያህዌ ነው አምላኬ ብሎ ልጅ ተናግሮ ነበር። ያህዌ ነው አምላኬ ካልክ ያ የነቢያቶችን አምላክ ከሆነ አንተ የምታምነው በአዲስ ኪዳን በመጽሐፍህ ላይ ኢየሱስ አምላክ ነው ብለው የሰበኩበትን አንድ ጥቅስ አምጣና አምላክህ ያህዌ መሆኑን አረጋግጣልኩት። በሙሉ ውይይቱ ላይ ሄዳችሁ ማየት ትችላላችሁ። ክርስቲያኖች አንዲት ቦታ ላይ እንኳን ያህዌ አምላክ እንደሆነ ብሎ አዲስ ኪዳን ላይ የጠቀሰው ጥቅስ የለም፣ ያመጣው የለም። እዚህ ጋር ነው ያለቀው ጉዳዩ። ምክንያቱም አርስቱ ምን ነበር? የነቢያት አምላክ ማን የሚል ነበር። ያን አምላክ ተናገር ካረላ በማስረጃ አስደግፈህ መናገር አለበት። የትኛውም የቪዲዮ ደቂቃ ላይ ሄዳችሁ ቆርጣችሁ እንዳው ፖስቱ ታራያ ይዛችሁ ያህዌ አምላክህ እንደሆነ ኢየሱስና ሐዋርያቶች አዲስ ኪዳን ላይ የሰበኩበትን ያን የነቢያት አምላክ ያህዌን የሰበኩበትን አንድ አምጣ ብየው ሊያመጣ አልቻለም። እኔ እስከተባለ እኔ አላህ ነው አምላክ ያልኩኝ፣ ለምሳሌ አምላክ አላህ ነው አልኩኝና ነቢያቶች ሁሉ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ ኢየሱስ ሳይቀር አላህን የሰበከበትን ሁሉ እንዳለ በዚያ በቪዲዮ ላይ ተናገርኩኝ። ከዚያ በዚያ ላይ ሀሳብ ሰጠ። ምን አለ? አላህ የሚለውን እኮ የአምላክ ስም የሚያውቁት አረብ ሀገር ያሉ ሙስሊሞች ብቻ ናቸው፣ የአረብ ሙስሊሞች ናቸው አለ። ለዚህም መልስ ሰጠሁት። አይ አይደለም፣ በገዛ መጽሐፍህ ላይ በመጽሐፍ ቅዱስ ላይ በአረብ ሀገር ያሉ ክርስቲያንና ይሁዲዎች አምላካቸውን አላህ ብለው ነው የሚጠሩት። ያውና ለናሙናነት ያክል ሁለት ላሳየህ ከብሉይ ኪዳንና ከአዲስ ኪዳን። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ብዬ በቪዲዮ እዛው ከፍቼ ሳሳየው ሄዳችሁ ቪዲዮውን መመልከት ትችላላችሁ። ፊልበድኢ ኸለቀ ላሁ ሰማዋት ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ያው አልኩት። ልክ እንደ አዲስ ኪዳን ላይ መጣሁኝና የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ አውጥቻ ሳየሁት። እሱንም የአረበኛውን የክርስቲያኖችን መጽሐፍ ቅዱስ እዛ ላይ ምን ይላል? أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده ይላል። እግዚአብሔር አምላክ አላህ በእርሱ በኩል በኢየሱስ በኩል የሰራለት ድንቅ ተአምር አላህ እያለ ይገልጸዋል። የት ላይ? የአረበኛው መጽሐፍ ቅዱስ ላይ ያው። ስለዚህ የአረብ ሙስሊሞች ብቻ ሳይሆኑ የአረብ ክርስቲያንና ይሁዲዎች የትኛውም ዓለም ላይ ያሉ አላህ ብለው ነው አምላካቸውን የሚጠሩት። ያውና ብያሳየሁት በዚህ አለቀ። ይህ ሆኖ ሳለ አረስቱ ምን ነበር? ያ የነቢያት አምላክ ማን ነው? ማንነት ላይ ነበር። ከዚያ በኋላ አንዳንድ ነገራቶችን ማንሳት ጀመረ። አላህ ከመጀመሪያ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር እያለ እንደለመደው ቤቱ እንደሚናገረው እንደሚቀደደው ሲናገር ተው፣ ይሄ ضعيف ነው ያወራኸው፣ ስህተት ነው፣ ውሸት ነው፣ በነብዩ ሰለላሁ ዐለይሂ ወሰለም ላይ የተቀጠፈ ነው ብዬ ይሄንንም አውጥቼ ማስረጃ ሳየሁት ይባሻ። ሌላም ነገራቶች ይሄ እንዳላወጣው ባወቀ ጊዜ መፈላሰፍ ጀመረ። ከዚያ በኋላ አምላክ እጅ አለው ወይ አለ። አሁን ይሄ ነገር ነው፣ በደንብ አዳምጠኝ። አላህ እጅ አለው ወይ? አላህ ሱብሓነሁ ወተዓላ በቁርአን ላይ የአርዕስቱ ምን ነበር? ነቢያቶች ስለ አምላክ የተናገሩትን የትኛውን ነው የሚለውን ነው። ገብቶሃል አይደለ? አሁን ስለዚህ እንደዚህ እስከሆነ ድረስ ነቢያቶች ስለ አምላክ የተናገሩትን አምነን እንቀበላለን፣ ያልተናገሩትን ደግሞ ዝም እንላለን። ከራሳችን መናገር እንችላለን ወይ? አንችልም። ስለዚህ አምላክ አላህ ሱብሓነሁ ወተዓላ አደምን በእጆች የፈጠርኩት ይላል። ቃለ ያ ኢብሊሱ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ፣ አንተ ኢብሊስ ሆይ ሰይጣን ሆይ በእጆቼ ለፈጠርኩት ለአዳም ከመስገድ ምን ከለከለህ?